ጤና ይስጥልን። የወቅታዊ እውነተኛና ሚዛናዊ መረጃዎች መድረክ ከሆነው ከዓለም መድረክ ቻናላችን የዛሬውን ዕለት ሐምሌ 16 ቀን 2018 ዓ.ም ፍጹም አዳዲስና ትኩስ የሀገር ውስጥና የዓለም አቀፍ መረጃዎችን በሰፊ ይዘንላችሁ ቀርበናል። ዛሬ በቪዲዮዎች ባለፉት ጥቂት ሰዓታት ውስጥ ወጥተው ዓለምን ያነጋገሩት አበይት አራት ጉዳዮችን በጥልቀት እንመረምራለን። የመጀመሪያው ሰበር መረጃችን በኢትዮጵያ የነዳጅ ጭነት ማጓጓዣ ባለንብረቶች ማህበር ከመንግስት ጋር የጀመረው ከባድ ፍጥጫ ንብረቶቻችን ያለ አግባብ በኮንትሮባንድ ስም እየተወረሱብን ነው በማለት ያቀረቡት አስቸኳይ የፍትህ ጥያቄ ዝርዝር እንመለከታለን። በሁለተኛው የሀገር ውስጥ መረጃችን የኢትዮጵያ ብሔራዊ ምክክር ኮሚሽን በአዲስ አበባ የጀመረው የታላቁን ጉባኤ ሁለተኛ ሳምንት ውይይቶችና በትግራይ ክልል ስላለው የሰብአዊ እርዳታ አቅርቦት እጥረት የመጣውን አዲስ ዓለም አቀፍ ሪፖርት እንቃኛለን። ወደ ዓለም አቀፍ መረጃዎቻችን ስንሻገር ደግሞ በአሜሪካና በኢራን መካከል የተቀሰቀሰውንና የመላውን ቀጠና ያናወጠውን የለየለት ጦርነት እንመለከታለን። ፕሬዝዳንት ዶናልድ ትራምፕ የኢራን መሰረተ ልማቶች አውድማለሁ ማለታቸውንና የየመኑ ሁቲኖች በሁለት ሳውዲ የነዳጅ መርከቦች ላይ የፈጸሙትን የሚሳኤል ጥቃት በጥልቀት እንመረምራለን። በመጨረሻም በዚህ በአሜሪካና ኢራን ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ በአንድ ባሬል $94 መድረሱን፣ ይህን ክስተት በኢትዮጵያና በዓለም ላይ ያስከተለውን አዲሱን የኑሮ ውድነት ቀውስ በሰፊው እንቃኛለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀጥታ ወደ መረጃው። የመጀመሪያው ሰበር መረጃችን በሀገራችን ኢኮኖሚና የትራንስፖርት ዘርፍ ላይ ትልቅ አጀንዳ ሆኖ የሰነበተው ትናንት ማክሰኞ ማህበሩ በይፋ ያቀረበው ከባድ አቤቱታ የሚመለከት ነው። የኢትዮጵያ የነዳጅ ጭነት ማጓጓዣ ባለንብረቶች ማህበር ባወጣው አስቸኳይ መግለጫ በህገወጥ ንግድና በኮንትሮባንድ ስም እየተወረሰ ያለው የአባላቱ የንብረት ነዳጅ ቦታዎች እጅግ እንዳሳሰበው ገልጾ መንግስት በአስቸኳይ ጣልቃ ገብቶ መፍትሄና ፍትህ እንዲሰጣቸው በይፋ ጠይቀዋል። ማህበሩ እንደገለጸው በርካታ ባለንብረቶችና አሽከርካሪዎች መደበኛውን የነዳጅ ማጓጓዣ ስራቸውን በማከናወን ላይ ያሉ በተለያዩ የሀገሪቱ የፍተሻ ኬላዎች ላይ ግልጽ ባልሆነ አሰራር ነዳጅ ለኮንትሮባንድ እያጓጓዟችሁ ነው በሚባል ንብረቶቻቸውንና ተሽከርካሪዎቻቸውን ያለአግባብ እየተወረሱባቸው ይገኛል። ይህ ድርጊት በነዳጅ አጓጓዥ ድርጊቶችና በባለ ሀብቶች ላይ ከፍተኛ የኪሳራ ጫና እየፈጠረ መሆኑ ተገልጿል። የዘርፉ ተንታኞችና አባሎች እንደሚሉት ይህ ውዝግብ በአስቸኳይ መፍትሄ ካላገኘ ባለንብረቶች ስራቸውን ለማቆም ሊገደዱ ይችላሉ። ይህም ከሆነ ከአሰብ፣ ከጅቡቲ ወይም ከሌሎች ወደቦች የሚመጣው የነዳጅ አቅርቦት ስለሚስተጓጎል በሀገሪቱ ላይ የከፋ የነዳጅ እጥረት ሊያስከትል ይችላል። ማህበሩ መንግስት ተገቢውን ማጣራት አድርጎ በህጋዊ መንገድ የሚሰሩትን ባለሀብቶች ከጥቃት እንዲጠብቅና የተወረሱ ንብረቶች እንዲመለሱ ጠይቀዋል። ወደ ሁለተኛው የሀገር ውስጥ መረጃችን ስንሻገር ባለፉት ሳምንታት በአዲስ አበባ ከተማ የተጀመረውንና በሀገሪቱ ታሪክ ትልቅ ቦታ የሰጠውን የብሔራዊ ምክክር ኮንፈረንስ ሂደቶችን እንመለከታለን። ባለፈው ሳምንት ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረውና ለሶስት ተከታታይ ሳምንታት በአዲስ አበባ የተካሄደው የብሔራዊ ምክክር ታላቅ ጉባኤ በአሁኑ ሰዓት በሁለተኛ ሳምንት ውይይቶቹ ላይ ደርሷል። ከተለያዩ የሀገሪቱ 1234 ወረዳዎች የተወከሉ ዜጎች በሀገሪቱ መሰረታዊ የፖለቲካ የማህበረሰብ ክፍተቶች ላይ አጀንዳዎችን እየነደፉ ይገኛሉ። ከዚህ ጎን ለጎን ግን በሰሜን ኢትዮጵያ በትግራይ ክልል ስላለው የሰብአዊ መብትና የስደተኞች ሁኔታ አዲስ ዓለም አቀፍ ሪፖርት ወጥቷል። ዓለም አቀፉ የስደተኞች ድርጅት ወይም IOM እና የተመድ የላንድ ሳይት አስተባባሪ ክላስተር በትግራይ ክልል ባሉ 21 ወረዳዎች ውስጥ በሚገኙ 78 የስደተኞች መጠለያ ጣቢያዎች ላይ ባደረጉት ጥናት አሁንም በሚሊዮን የሚቆጠሩ ወገኖች በከፋ የሰብአዊ እርዳታ እጥረት ውስጥ መሆናቸውን አረጋግጠዋል። በሪፖርቱ መሰረት 84% የሚሆኑ ስደተኞች መጠለያ ያደረጉት በትምህርት ቤቶችና በህዝብ ህንጻዎች ውስጥ በመሆኑ የክልሉን የትምህርት ስርዓት መልሶ ለመጀመር ትልቅ እንቅፋት ሆኗል። ምክክር ኮሚሽኑ በሀገሪቱ ዘላቂ ሰላም ለማምጣት እየሰራ ቢሆንም በትግራይ ሆነ በሌሎች ክልሎች ያሉ ተፈናቃዮችን መልሶ ማቋቋም የወደፊቱ ትልቅ የቤት ስራ መሆኑ የሰብአዊ መብት ድርጅት እያሳሰቡ ይገኛሉ። ስምንቱንም የመግባባት አጀንዳዎች እንደገና በዝርዝር ከዚያ በኋላ ደግሞ 8 ቦታ ላይ ተከፋፍለው እያንዳንዳቸው በተሰጣቸው አጀንዳ ላይ ዝርዝር የሆነ ከነንዑስ ርዕሳኖቹ ጨምሮ ዝርዝር የሆነ ማብራሪያ እንዲሰጡ ተደርጓል።
አድማጮቻችን አሁን ደግሞ መላውን ዓለም በከፍተኛ ድንጋጤ ውስጥ ወደ ጣለውና ባለፉት ጥቂት ሰዓታት ውስጥ ወደ ከፋ ደረጃ ወደ ተሸጋገረው ታላቅ ዓለም አቀፍ የጦርነት ሰበር ዜና እንሻገራለን። በመካከለኛው ምስራቅ በአሜሪካ ጦርና በኢራን መካከል ያለው ፍጥጫ ሙሉ በሙሉ ወደ ለየለት የጦርነት እሳት ተቀይሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ባወጡት እጅግ አስፈሪ መግለጫ የኢራን ኃይሎች በቀይ ባህርና በሆርሙዝ ባህረ ሰላጤ ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በፈጸሙ ቁጥር የአሜሪካ ጦር የኢራን ድልድዮች ወይም የኤሌክትሪክ ኃይል ማመንጫ ጣቢያዎችን ወይም ብሪጅስ ኦፍ ፓወር ፕላንትስ ሙሉ በሙሉ ያወድማል ሲሉ በይፋ ዝተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርቺ በበኩላቸው በትራምፕ መግለጫ ላይ ለአይን አይን ወይም አይስ ፎር አን አይ የሚል አስቸኳይ ምላሽ የሰጡ ሲሆን አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ካደረገች የኢራን ጦር በቀጠና ያሉትን የነዳጅና የኢኮኖሚ ተቋማት ሙሉ በሙሉ በመምታት አንድ ጠብታ ነዳጅ እንኳን ከቀጠናው እንዳትወጣ እናደርጋለን ሲሉ ከባድ ማስጠንቀቂያ ዝተዋል። ውጥረቱ ይበልጥ የበረታው ዛሬ ሐምሌ 16 ጠዋት ላይ በየመኑ የሁቲ ታጣቂዎች ኤንሲሊያ እና ላይላ የተባሉ ሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች በቀይ ባህር ላይ በባሊስቲክ ሚሳኤል እና በድሮን በመመታታቸው በይፋ ካስታወቁ በኋላ አሜሪካ በበኩሏ ዛሬ 12ኛ ተከታታይ ምሽት የአየር ጥቃቷን በኢራን ምዕራባዊ ከተማ ላይ የሰነዘረች ሲሆን እንደ ኩዌት እና ዮርዳኖስ ያሉ የጎረቤት ሀገራት የኢራንን ድሮኖች ለመምታት የአየር መከላከያቸውን አስነስተዋል። በመጨረሻም ይህ በመካከለኛው ምስራቅ የተቀሰቀሰ የጦርነት እሳት በቀጥታ የዓለምን ኢኮኖሚ መዋቅርና የኑሮ ውድነት ፍጹም ወደ ከፋ ደረጃ ወርዶታል። ዛሬ ሐምሌ 23 ቀን 2026 ዓ.ም የሆርሙዝ ባህረ ሰላጤ የነዳጅ መስመር ሙሉ በሙሉ መዘጋቱና የሁቲዎችን አዲስ ጥቃት ተከትሎ የዓለም አቀፍ የነዳጅ ማዕቀፍ ዋጋ በድንገት በአንድ ባሬል $94 በመድረስ ታሪካዊ ዋጋ ንረት አስመዝግቧል። የዓለም ባንክ ወይም ወርልድ ባንክ ዛሬ ባወጣው አስቸኳይ መግለጫ ይህ የአሜሪካና የኢራን ጦርነት ካልቆመ የዓለምን የኢኮኖሚ እድገት ሙሉ በሙሉ እንደሚያቀዘቅዘውና የዋጋ ግሽበቱ ወደ 4.7% ከፍ እንደሚያደርገው አስጠንቅቋል። የነዳጅ ዋጋ መናር በቀጥታ ወደ እኛ ሀገር ወደ ኢትዮጵያ ጭምር የሚገቡ መሰረታዊ የፍጆታ እቃዎችና የምግብ ሸቀጦች የማጓጓዣ ወጪን እጥፍ አድርጎታል። በሀገራችን የተጀመረው የማክሮ ኢኮኖሚ ማሻሻያና የነዳጅ ድጎማ መነሳት አሁን ከተከተለው የዓለም አቀፍ የነዳጅ ዋጋ ንረት ጋር ተደማምሮ በሀገር ውስጥ የምግብ እቃዎችና የትራንስፖርት ዋጋ ላይ ረፍት የሌለው የዋጋ ጭማሪ እያስከተለ ይገኛል። ይህ ዝቅተኛ ገቢ ያላቸው በሚሊዮን የሚቆጠሩ ሰላማዊ ዜጎችን ለከፋ የኢኮኖሚ ጫናና የኑሮ ፈተና ዳርጓቸዋል። የተከበራችሁና የተወደዳችሁ የዓለም መድረክ ተመልካቾቻችን ለዛሬ ሐምሌ 16 ቀን 2018 ያዘጋጀናቸው ፍጹም አዳዲስ የሀገር ውስጥና የዓለም አቀፍ ሰፊ መረጃዎቻችን እነዚህን ይመስሉ ነበር። በተለይም በሀገራችን ስለ ነዳጅ አጓጓዦች ንብረት መወረስና በአሜሪካና በኢራን መካከል ስላለው አስፈሪ የጦርነት ውጥረት ያላችሁን ማንኛውም ጠቃሚ ሀሳብና አስተያየት ከታች ባለው የኮሜንት መስጫ ላይ እንድትጽፉልን በአክብሮት እንጋብዛለን። ቪዲዮውን ላይክ ማድረግና ለሌሎች ሼር ማድረግ እንዳይረሳ። በሌላ ሰፊ ቪዲዮ እስከምንገናኝ ሰላምና ጤና ለእናንተ ይሁን።